መጀመሪያ እጅግ በጣም ደስ የሚል ዜናው ምንድን ነው? ይሄ ጉዳይ እንግዲህ የሀኒ ጉዳይ ከተፈጸመ በኋላ እጅግ በጣም ብዙ ሰዎች ተጨንቀን ብዙ ነገር እያደረግን በውስጥም ብዙ ስራ እየሰራን እንደነበረ ይታወቃል። ዛሬ ላይ የተደረገው ድርጊት እጅግ የብዙ ኢትዮጵያውያኖችን ልብ ደስታ ከፍ የሚያደርግ ነው። ጀጎል የሚለውን በቢጫ የተጻፈውን ቴሌግራማችሁ ላይ ጽፋችሁ ከገባችሁ ሙሉ ቪዲዮ እና ፎቶዎችን እዛ ላይ ለቀንላችኋል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያን የታገቱ ሰዎችን በልዩ ኦፕሬሽን በኮማንዶ በመታገዝ አስለቅቀናል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያኖችን በልዩ ኮማንዶ በመታገዝ እዛ አካባቢ ላይ ያለ እያንዳንዱ ሽፍታ ባለበት ጫካ ላይ ቆሳስለው ያሉ ታግተው ለብዙ ዓመት የተቀመጡ የተጨነቁ ልጆች ተለቀዋል። አንድ እሱ ነው። ሁለተኛው ነገር እዛ ጋር የተቀመጡት ሽፍታዎች የተቀመጡበት ጫካ ቤታቸው ጭምር በእሳት ተጋይቶ ግማሹ የተያዘ ሽፍታ አለ። አሁን ደግሞ ወደ ሰላም ወደሚኖሩበት ቦታዎች ላይ ስደት ላይ ታውቁታላችሁ፣ እዚህ ዳስ ምናምን ጥለው ያሉበት ቦታዎች ላይ እነኚህ የሚፈለጉ ሰዎች ወደዛ እየሄዱ ነው። ወደዛ ገብተው በፊታቸው ማጣቋቸው ሰዎች ወደ ከተማ እየገቡ ነው። አሁን ዋና እዚህ ላይፍ ላይ የገባንበት ዋናው ኬዝ ምንድን ነው? እነኚህ የተለቀቁት ለቤተሰቦቻቸው ትልቅ ደስታ ነው። ቦታው ላይ ያለውን ነገር ሙኒር በደንብ ይነግራል። ማስተካከል ስላለብን ነው። በመጀመሪያ ደረጃ ሙኒር ጠቅላላ ነገሩን ከኔ በተሻለ ኮኔክት እያደረገ እነዚህን ኦፕሬሽን የፈጸሙት እነሱ ስለሆኑ እሱን ይነግረናል። ሙኒር ማይኩን አንስተህ መናገር ትችላለህ። ኦኬ፣ አመሰግናለሁ። ያው ሰሞኑን ዋና ብቻ ሳይሆን ብዙዎቹ ኢትዮጵያኖች በተለያየ ቦታ ታግተዋል። እነሱ ደግሞ ቶርች የሚያደርጉበት ቦታ 4 አካባቢ ነው። ስማቸውን ኦፕሬሽኑ የተደረገው ቦታ አብየን የሚል አብየን የመኖች እዛ መንገድ የምታውቁ ሰዎች ካሉ አብየን ክፍለ ሀገር ነው። ሽኩራ የሚባል አለ፣ አልኤን የሚባል አለ፣ ረፋት የሚባል አለ። አሁን በትክክለኛው አሁን ዛሬ ሌሊቱን በዚህ ሰዓተኛ ባለንበት ሰዓት ቴሌግራም እየገባችሁ ማየት በየወቅቱ ለሱ ልክለታለሁ። እሱ ደግሞ ወደ እናንተ ይልካል። ከ300 እስከ 400 የሚሆን በዚህ 2 ቀን ውስጥ አጋቾችን የቆሰሉትንም የሞቱትንም ከእጃቸው አውጥተናል። ሌላ ደግሞ ሽኩራ የሚባል አካባቢ ያለ ደቡብ የመን ከነቤታቸው ሽፍቶቹ ሙሉ በሙሉ ተደምስሰዋል። ግማሹ ደግሞ እየሸሹ ነው። ግማሹ ደግሞ ከታጋቾች ከተቀላቅሎ ፊታቸውን ስንንትን ስለሚሉ እንትን ብሏል። ፎቶቸውን ካገኘን በቀላሉ ልንለያቸው እንችላለን። እዚህ ጋር ማስጠንቀቂያ የምነግራችሁ 3 ብሔር ነው እዛ አካባቢ የተከበቡት። 3 ነው አንድ ላይ ነው የሚሰሩት። የአማራ ልጆች ተወላጆች፣ የትግራይ ልጆች እና የኦሮሞ ልጆች ናቸው። አጋች ነው በቃ አከሌ አይደለም። 3ቱም ርቀት የላቸውም። በሰው በ4 አቅጣጫ ነው እንትን ያለው። ፖሊስ ደግሞ ሌባ ነው፣ ከነሱ ጋር ነው የሚሰራው። አሁን ግን ሼኮች የራሳቸውን ልዩ ኃይል ልኮ ነው በ4ቱ አቅጣጫ እርምጃ እየተወሰደባቸው ያለው። እስከ ነገ ድረስ ደግሞ ሌላም አካባቢም ኢንፎርሜሽን እየሰጣችሁ ነው። ሁሉም ብሔር አጋች ቶርች የሚያደርጉበትን ቦታ በቀጥታ ሰው አባታችን ይገባል። ሊንኩን ልክለታለሁ። ከኔ ይልቅ ደግሞ በአካል እዛ የኢትዮጵያኖች የህገወጥ ተከራካሪና መብት አስከባሪ ነው። ከሱና ከኡለማዎች ሼኮች የመኖች ጋር ነው። እሱ ነው ጦሩን ያዘዘላቸው። እሱ መጥቶ ሙሉውን ኢንፎርሜሽን ይነግራቸዋል ማለት ነው። እስካሁን 300 ሰው ተለቋል። ቪዲዮውም ፎቶውም ቤታቸውም ተቃጥለዋል። ሸራቸው የሽፍቶቹ ማለት ነው። ሽፍቶ ወደ ጋራ ሄደዋል። በየትም አያመልጡም፣ ሰማይ አይገቡም። ሁሉም የመን ላይ ያለው እርምጃ ኦፕሬሽን ተጀምሯል ለማለት ነው። እና በዚህ አካሄድ ደግሞ ሌላም የታገሉ እህቶቻችን ወንድሞቻችን እዚህ ቲክቶክ ላይ ሳይሆን በቀጥታ ያሉበትን ጉድጓድ እስከ ሰው ድንበር ድረስ የትኛውም ይሁን በሰላም ይሁን በአደንም ይሁን በሁለቱም በኦፕሬሽን እስከ መጨረሻ እንሄድበታለን ማለት ነው። ቃል እገባላቸዋለሁ ማለት ነው። እዚህ ጋር መስመሩን ለማስተካከል እንዲረዳችሁ
ቅድም ሲጀምርላችሁ ሀናን ለማግኘት ግማሽ መንገድ ብያችኋለሁ። አሁን እዛ ጠፋች የተባለችበት ቦታና ሎኬሽኑ በትክክል ሊነገረን ይገባል፣ መረጃው ማለት ነው። ይሄ ቦታ የሚባል እዛ ላይ ቀጥታ የሚደረጉ ኦፕሬሽኖች ይቀጥላሉ። እነዚህ ጋር አሁንም ወደ እናንተ መምጣት የፈለግነው የት ቦታ ነው ሽፍቶቹ የሚገኙት የሚለውን ሎኬሽን የምታውቁ ሰዎች ኢንቦክስ እንድታደርጉልኝ ነው። ለእኔ ኢንቦክስ ታደርጉልኝ ያላችሁ ሎኬሽኑን ለእነዚህ አካላቶች ይሰጣል፣ ኦፕሬሽኑ ይካሄዳል ማለት ነው። አንድ ሁለተኛ፣ እነዚህ የሚከናወኑባቸው ቦታዎች ላይ አሁን እንደዚህ አይነት እርምጃ ስለተጀመረ በየመንም ኦልሬዲ በዛም በሳውዲም ስለተጀመረ ቀጥታ የሚሆነው ነገር እነዚህን ነገሮች መስመር ለማስያዝ የእናንተ ትብብር ምንድን ነው? መጥቶ ሰላማዊ ቦታ ላይ የሚኖሩበት ቦታ ላይ እየተቀላቀሉ ነው ያሉት የሚፈለጉት ሰዎች ማለት ነው። ሰላማዊ ቦታ ላይ ዛዳ ስጥለው ምናምን የሚኖሩበት ቦታ ላይ ማለት ነው። ከጫካ እየመጡ ወደዛ እየገቡ ነው። ስለዚህ ያንን ነገር ምናልባት እያንዳንዱን ነገር ስቴፕ አፕ ለማድረግ እዛ አረብ ሀገር ያላችሁ ሰዎች መውረድ ካለባችሁ ውረዱና እኔ ላውራ። ሪስክ ላይ የሚጥላችሁ ነገር ካለ መውረድ ትችላላችሁ፣ ችግር ላይ የሚጥላችሁ ከሆነ። ስለዚህ ይህንን እርምጃ ለማከናወን እየተካሄደ ስለዋለ ተስፍሼ እኮ መንግስቱን እኮ እየረዳ ነው ያለው። የየመን መንግስት ስለምን ችግር አለው? ችግር የለው። አይ ኖርማሊ እንዳይፈጥረባቸው ስላሰብኩ ነው። እኛ ኃላፊነቱን እንውሰድ ብዬ ነው። ስለዚህ ሙኒሴ ታች መውረድ ከፈለግሽ ውረጄ። ሀቡም አይ ቲንክ እንትን የምትሉ ከሆነ ጠቅላላው ነገር ላይ ችግር ከሌለው ተቀመጡ። ሀቡና ሙኒት ከታች ነው ለተወሰነ ደቂቃ እንትን እንላለን ማለት ነው። ለምንድን ነው እሱ ይህንን ኃላፊነት እኛ ነን መውሰድ ያለብን። አሁን እኛ ኃላፊነት እንወስዳለን። ተግባባን አደለ? ኃላፊነት እኛ እንወስዳለን። እኛ ውጭ ስላለን ያለው ነገር ምቹ ስለሆነ እያንዳንዱን ነገር እንሄድበታለን። አሁን ሰደንሊ የመጣንበት የገባንበት አንደኛ እንደነገርኳችሁ መስመር እንዲቀይር አንፈልግም። ይህ አካሄድ መስመር እንዲቀይር ይሄ በዘር በምናምን ተለጥፎ እንዲሆን አንፈልግም። እዛ ጋር ሽፍታ የሆነ ሰው ሁሉ በቁጥጥር ስር እየዋለ ነው። ኖ ማለት ስንጀምር እዛ ጋር የታገቱትን ሰዎች በቪዲዮም ገብታችሁ ማየት ትችላላችሁ። ያው ሊንኩን ነቅታችሁ ቴሌግራም ላይ ግቡና እዩት። ምን ያህል ልጆች ሰውነታቸው ቆሳስሎ እንደሆነ ወደ ሆስፒታል እየተወሰዱ ያሉ ልጆች አሉ። እዛ ጫካ ውስጥ አግተዋቸው ምንም ብር የሌላቸውን ሰዎች መንቀሳቀስ እንዳይችሉ የሚያደርጓቸው በትብብር ነው እየተሰራ ያለው። ተግባባን አይደለ? ስለዚህ እነዚህ የሚሰሩት ኦፕሬሽኖች አሁን ተመሳስለው ወደ ከተማ እንዳይመጡ መስመሩ እንዲስተካከል ስለተፈለገ ነው። ሁለተኛ አዲስ የሆነ ሰው እዛ ሰላማዊ የሆናችሁበት ቦታ ላይ የመጣ ሰው ካለ መረጃዎችን ለእኔ እንድታቀብሉኝ ነው። እንደዚህ አይነት ሰው ምናምን እዛ ጋር ያለውን ነገር ሴፍ ሆኖ ተይዞ ማጣራት ስለሚኖር ማለት ነው። ከዛ ውጪ በተለይ ይህን ጉዳይ ያነሳ ነው በሀኒ ጉዳይ ስለሆነ ሀኒ የት አካባቢ የት ሎኬሽን ላይ ነው ስሞቹን በትክክል መረጃዎቹን ለሚኪም ለኔም ለሁላችንም ትልኩልንና ቦታው እንዲህ ይባላል። አሁን እነገ የጠር ልጅ የምትተባበሩን አሁን አብራችሁ የሄዳችሁ 9 ልጆች የምትተባበሩን አሁን ነው። ተግባባን አይደል? እንደዚሁም ያንን ቦታ የሽፍታዎቹን ቦታ የምታውቁ ሰዎች የምትተባበሩን አሁን ነው። አሁን ማንም ይመች አይደለም ጠቅላይ ማንም ባለበት ነገር ጆሮ ተይዞ መምጣት አለበት። ጆሮ ተይዞ መምጣት አለበት ማለት ነው። አንደኛ ይህንን ነገር ለማድረግ ሎኬሽኑን የምታውቁ ሰዎች ኢንፎርም አድርጉን፣ በውስጥ ላኩልኝ። ብዙን ነገር አንነግራችሁም የምንላቸውን ነገሮች ስላልተናገርን ነው የሆነ ስራ እየሰራን የምንመጣው። አሁንም በተናገርን ቁጥር እዚህ ጋር ቁጭ ብሎ የሆነ ነገር መረጃ ወስዶ እንዲሄዱብን አንፈልግም። ስለዚህ የእህታችን መገኘትና በህይወት መምጣት ዋናው ግባችን ነው። ተግባባን አይደል? ዋናው ግባችን ነው። ከዛ ምንም ንቅንቅ የምንለው ነገር የለም። ይሄኛው እንዲሆን ግን እያንዳንዱ ሎኬሽን ማወቅ መቻል አለብን። እያንዳንዱ ቦታ ኢቭን ያየው ሰው እዚህ ቦታ አይቼዋለሁ እዚህ ቦታ አይቼዋለሁ እያለ መረጃ ሊያቀብለን ይገባል። ይህንን ማድረግ ያለባችሁ ደግሞ ለእኛ ስጡን። ይህንን መረጃ በውስጥ ለእኔ ስልክ ቁጥሬ ባዮ ላይ ያለላችሁ የምታውቁት መረጃ ካለ እያንዳንዱን እዚህ ጋር አይቼዋለሁ የሚለው መረጃ ስጡን። እኛ ኮንታክት እያደረግን ኦፕሬሽን ይወሰዳል ማለት ነው። ይሄ ኦፕሬሽን የሚወሰደው በጋራ ነው። ስለዚህ ግር እንዳይላችሁ እያንዳንዱን መጠየቅ የምትፈልጉት ነገር ካለ እንገባለን። እነዚህ ነገሮች የእነዚህ ልጆች መፈታት በራሱ ቪዲዮን አይታችሁ እንግዲህ ኢትዮጵያውያን ናቸው። እነዚህም ከ300 በላይ ናቸው። ገና ይቀጥላል። ገና በሁለት ቀን ድርጊት ውስጥ ነው ይሄ ሁሉ ሰው ነፃ የወጣው ማለት ነው።
ቀለል አድርጋችሁ እንዳታዩት። ስለዚህ እነዚህን ወገኖቻችንን እንዳስፈታ ነው ሀኒ ጋርም ቶሎ እንድንደርስ መረጃ ስለምንፈልግ ነው የመጣ ነው። ከዛ ውጭ ይሄ ነገር መውጣቱና ሊንክ መሆኑ ኦልሬዲ በቁጥጥር ሰው መዋላቸው እየታወቀ ስለሚመጣ ሚዲያው ላይ መስመሩ እንዳይበላሽ ቀድመን እናሳውቃችሁ ብለን መጣ ነው። ተግባባን አይደል? ቀድመን የደረስንበት እንደዚህ አይነት ነገር ተደርጓል። እነዚህ ነገሮች መልክ እንዳይቀይሩ ሁላችሁም ጥንቃቄ እንድታደርጉ ነው። እያንዳንዱ ያለው እዛ ጋር ያገቷቸው ወገኖች ናቸው ተሰልፈው የምታዩቸው ማለት ነው። እያንዳንዱ መረጃ እንደደረሰን ደግሞ ወዲያው እዛው ቴሌግራም ላይ ጀጎል የሚለው ቴሌግራም ላይ እለቅላችኋለሁ እያንዳንዱን ነው ማለት ነው። ስለዚህ ስቴፑን አፕዴት እያደረግን እየተጋገዝን በሚስጥር መስራት ያለብንን እንድትረዱን ነው። እንዳይቀላቀሏችሁ። ሰላማዊ የሆናችሁ ድንበር ላይ ብዙ ሰዎች አላችሁ አይደለ? ለመግባትም ለመውጣትም የተቸገራችሁ ሰላማዊ የሆናችሁ ምስኪን ልጆች አላችሁ። የታገቱ ደግሞ አሉ። ያ ነገር እንዳይቀላቀልና ድብልቅልቁ እንዳይወጣና እነዛም ተቀላቅለው ደግሞ ሌላ ነገር እንዳያደርጉ የምታውቋቸው ሰዎች ካለ ለእኛ ሪፖርት አድርጉልን። ከውስጥ መለቀም መቻል አለበት። ይሄ የሚደፍረው እዛ ጋር ክፉ ነገር የሚያደርገው ሰው ይኸውላችሁ፣ ስደትን ልናቆመው አንችልም፣ ድለላን ልናቆመው አንችልም። ተግባባን አይደል? ነገር ግን አትሊስት በመጀመሪያው ዝር ግን ገዳይ እና ደግሞ አጋች የሆነው ብር የሚጠይቁት ሰዎች ከየትኛውን ቦታ መጥፋት አለባቸው። ይሄ መጀመሪያ ስራ ነው የሚሆነው። ተግባባን አይደል? እንደ አካሄድ የሚሆን አንድ ነገር ልበል። እሺ ቀጥል። ምናልባት አሁን እየነገርከን ነገር በጣም ትልቅ ዜና ነው። ያው ይህን ያህል ቁጥር ያለ ሰው ታግቶ ሲለቀቅ ምናልባት ከተወሰነ ጊዜ በኋላ በሶሻል ሚዲያ ይለቀቅና የተለቀቁ ሰዎች ፎቶቸው ጠፍተው የነበሩ ሰዎችንም ከዛ ከቤተሰቦቻቸው ጋር ማገናኘት ሊሆን ይችላል። ግን አሁን ለሀኒ ጉዳይ ይሄ ነገር ሞር ኮምፕሊኬትድ አያደርገውም እሷን ለማግኘት። ቢካዝ አሁን እኛ ሎኬሽን እየጠየቅን እዚህ ላይ ስናወራ እነሱ ሙቪ ያደርጋሉ። ታውቃለህ አይደል? መጀመሪያ ከነበረችበት ቦታ አይደለም አሁን ያለችው ተብሏል። ታውቃለህ? ሰው አሁንም ሌላ ሽፍት ያደርጋል። ይሄን ነገር በውስጥ አውርተን ልጅቱ ያለችበት ደብዛዋ እስከሚገኝ ድረስ በውስጥ ቢሰራና መጨረሻ ላይ ሁሉም ዜና አንድ ላይ ቢነገር ሞር አይሻልም? አሁን ለእሷ ምናልባት አስጊስ ይሆናል። ልጆቹ እንደሚያዙ ካወቁ ልጅቱን እንደምናድናት የሚታወቅ ነገር ከሆነ ሌላ አክሽን ነው እነዚህ ልጆች ሊወስዱ የሚችሉት እና ሞር ለእሷ ሪስኪ አይደለም ወይ ለማለት ነው። ይቅርታ። ቴንክ ዩ። አይስኩድ ሚኪሾ። አሁን አድራሻው የምታውቁ ሰዎች፣ ቦታው የምታውቁ ሰዎች በውስጥ ነው እያልኩኝ ያለሁት። ምናልባትም አሁን ንገሩን ብለን አይደለም ላይ አስገብተን የምናወራችሁ ነገር የለም። እንዲያውቃለው እንዲህ ቦታ ምናምን የሚለውን አስተያየትም አንጠይቅም። እነዚህ የተያዙት ነገሮች ግን በሚዲያ መውጣቱ ስለማይቀር የተደረገው ኦፕሬሽን መውጣቱ ስለማይቀር መንገድ እንዳይሰጥብን ስለፈለግን ነው። ተግባባን አይደለ? እነዚህ የተፈቱት ልጆች ምናምን ይመጣሉ። እኛ በውስጥ እየሰራን ያለውን ነገር እንሰራለን። ሎኬሽኖቹን የምታውቁ ግን ቦታዎቹን የምታውቁን ሰዎች እርዱን፣ በውስጥ አናግሩን እያልን ነው። ለሚኪም ለመኩም ለሁላችንም ላኩልን ቦታዎች፣ እነዚህ ይገኙበታል የምትሉትን ቦታዎች ሁሉ ማለት ነው። በተለይ ሀኒ ጠፋች የተባለችበት አካባቢዎች ላይ የምታውቁት በደንብ የምታውቁ ሰዎች እንድትነግሩን ነው፣ በውስጥ እንድታወሩን ነው የፈለግነው። እና ምንም እዚህ ጋር ነው የሚባለው እንዲህ ቦታ ይባላል እዚህማ ከስር ሰምቶ እንትን ይለናል። ድምፃችንን አጥፍተን ነው መስመራችንን የምናስተካክለው። ሶ የምታውቋቸውን ቦታዎች በተለይ ነግሬያቸዋለሁ። እኛ ይህንን ጉዳይ ሲደረግ ሀናን ምክንያት አድርገን ነው እንትን ያልነው የጀመርነውም እዚህ ጉዳይ ውስጥም የገባ ነው ማለት ነው። ዋና ታርጌታችን ሀናን ማግኘት ነው። ሀናን በማግኘቱ ስንሄድ ግን የሚደረጉ አሁንም ያንን ፕሮሰስ አድርጎ ለመሄድ ምናልባት ጥያቄ ጠይቃቸው እና ራሳቸውን ያስተዋውቁ። ቤሲሲ እኒ አፋኒ ሲያይኮ እንቲ ተስፋዬ እምቤቅ አፋኒ ኦኬ ገለቶም አሁንቲ ከይሰኑ ወን ዲመካነረት ዲመምተኒ ዱበቹ ከይሰኒ ፈዱ ተካን ገለቶም ፈደጋ አባ መናቴስ ኦቦ ተስፋዬ ነት በቃታ የአረብ ሀገራት ለሚታገቱትም ለሚታፈኑትም ድምፅ ስለምትሆኑና እንደዚህ ጊዜያችሁንም አባክናችሁ ቁጭ ብላችሁ ስለምትመለከቱን ከልብ እናመሰግናለን ያሉት። እሺ ወኔ ኦፕሬሽኔ 17 ዓመት በላይ እዛ በረሃው ላይ እየሰራ ያለ ነው። እንደዚህ በህገወጥ ደላላ የሚደርሱ ችግሮችን የመደፈር የተለያዩ ጉዳዮች ላይ የሚሰራና ተወካይ ነው። ብዙ እህቶችና ወንድሞችን በዚህ መልክ ችግር የደረሰባቸውን በማትረፍ ረገድ ዶክመንትም ጭምር እጄ ላይ አለ። ብዙ አመት ሰርተናል። ያንን ስራ እየሰራን ነው ያለው የሚል ነገር ነው በጥቅሉ የነገረን። አሁን ባለውና ትላንት በተወሰደው ኦፕሬሽን ላይ ደግሞ ያለውን ነገር መረጃ ልንገራችሁ ሲል ነው ያቋረጥኩት። በጠቅላላው እዛ አካባቢ ያለውን ጉዳይ ለ17 ዓመት በመጥፎ ደላሎች ታግተው ችግር የሚደርስባቸውን ሰዎች በማስለቀቅና የተደፈሩ እህቶችንም ኖርማል ወደ ሆስፒታልም የተለያዩ ነገሮች በማድረግ የሚያግዝ አባትና ኦልሬዲ ህጋዊ መስመሮችን ተከትሎ
እዛ ካሉ ጋር ጀስት መቃማኙ ነው ወለ ሆጀት ማለት ጥያቄ የጠየቁት ነው። አንተ ቅፋት እንዳይመጣብን ምንድነው የምናደርገው? በውስጥ እንወያይና አካሄዳችንን እንዲናደርገው ኔክስት ስቴፕ ከሰክሰሱ በኋላ ደግሞ መተን አስተዋውቀናቸው ለተሰሩም ስራ በጋራ በመሆን ከዚህ በኋላ ለሚመጣውም ነገር እየተጋገዝን እንድንሰራ በውስጥ እናወራ የሚለው ነገር ላይ ነው አሁንም ያለውን ነገር እየደመደምኩ ያለሁት እኔ። ሶ ሚኪ አይ ቲንክ ታችም ያላችሁ በዚህ ሀሳብ ተስማማላችሁ? እንደነገርናችሁ እኛ ዋና እዚህ ያስተባሰበን ጉዳይ እኔም እንደናንተው አሁን ነው እየተዋወቅኳቸው ያለሁት አባታችንን የሰሩት ለሰው ሊገቡ አይችሉም። ዋናው ነገር ምንድነው የአንድ ጉዳይ ደብዛው እንዳይጠፋ ልጅቱ ከነበሩት አብረው ከስደተኞች ከታገቱ ሰዎች መካከል አይደለችም ያለችው የብቻዋን ተያዝ ታውቃለህ ሁሉን ነገር ያን ነገር እንደታደርገን በምስራዊነት ልጅቱን እናገኛት የሚለው ነገር ላይ ለመስራት ዛሬ የተደረገ ነገር ሊኖር ይችላል። እኛ ማናውቀው ኦፍኮርስ ይኖራል። ግን ከዚህ በላይ ብዙ ካብራራና ምናልባት ሌላ ነገር ሊሆን ይችላል። በውስጥ መስራቱ ጥሩ ይመስለኛል። ነገሩን እዚህ ላይ እናቁመውና ከውስጥ ይወራ። ከዛ ነገሩ ሲያልቅ ጠቅላላ ተደርጎ ሪፖስታል የኢትዮጵያ ሕዝብ ማወቅ ያለበትን ያውቃል። የተደረጉ ድሎችም ቻለንጆችም ይነገራሉ። አሁን ግን ምንም አልጨበጥ ነው። ያን ጉዳይ ነው ዋናው እዚህ ኪው ነገር የቀሰቀሰን የእሷ ጉዳይ ነው። እሷን ሳንስ ከቀረን ደግሞ ብዙ ነገር ነው የሚያስታድ የሚሆንብንና እኔ ቢቆም ከዚህ ላይ ወሬው ራሱ ነው ምለው በውስጥ ሊወራ ያ እኛም አሁን የምናደርገው ያንን ነው። ከዚህ በኋላ ምንም አናወራም፣ በውስጥ ነው የምናወራው። ጆይን እናደርጋቸዋለን አባታችንን እንዴት ውስጥ መሄድ አለብን ምን መቀጠል አለብን የሚለውን ከቲሙ ጋር አብረው ተቀላቅለው እንዲሰሩ ነው የምናደርገው። ሶ ትልቁ ነገር ወደዚህ ሚዲያ እንድንመጣ ያደረገን ነገር በዚህ አጋጣሚ የሀና ጉዳይ እንዳለ ሆኖ የተለቀቁት ሰዎች ጉዳይ የሌላውም ኢትዮጵያዊ ጉዳይ ስለሆነ እሱን እንድታሰምሩበት ነው። ቀላል ቁጥር አይደለም። ይሄ ቁጥር የተደረገው ነገር ዋጋ ተከፍሎበት ነው የተደረገው። ቀላል ቁጥር አይደለም። ሌላውን በዚህ መልኩ መውጣቱ ይሄ ለእኛ ትልቅ ድል ነው። ተግባባን አይደለ? ከዛ ባሻገር ግን ነገሩ በውስጥ እንጨርሰዋለን። ያለውን መረጃ እዚህ ላይ እንትኑን ያለውን ምን ተሰራ የሚለውን ነገር ማብራራቱ አንደኛ ሊያመጣው የሚችለውን ሰዎች ሊሸሹ ይችላሉ። እነዚህ ሰዎች ገንዘብ አላቸው ሊሸሹ ስለሚችሉ ያን ነገር ስለሚያመጣ ስለዚህ በውስጥ እንይዘዋለን ጉዳዩ። ሌላኛው ምንድነው ምናልባትም በዚህ አጋጣሚ አባታችን እዛ ያሉበት ሀገር ጥንቃቄ እንዲያደርጉ እኛም ደግሞ እነዚህ ሰው በላ ስለሆኑ ጥንቃቄ እንዲያደርጉ ነው። ሌላ እንትን የለምና ወደ ግሩፓችን ብንመልሰው እዛው በደንብ ሀሳቡን አብስለን ብናመጣው መልካም ነው። ፋይናል ሪዛልት ወደዚህ እናመጣዋለን። ስለዚህ ቴንክ ዩ ቨሪ ማች ነው የምለው እኔ በኔ በኩል ያለውን በጣም ነው የምናመሰግነው ከጎናችን ስለሆናችሁ እስከ መጨረሻም ከጎናችን እንድትሆኑ በዚሁ አጋጣሚ ጥሪን አስተላልፋለሁ። እናመሰግናለን አባታችን። በድጋሚ አመሰግናለሁ።